መቼስ በአሁኑ ጊዜ መሀል ከተማ ላይ ቦታ ገዝቼ ቪላ ቤት ሰርቼ እኖራለሁ የሚል ሀሳብ እየቀረ መጥቷል። እስኪ የእናንተን ሀሳብ ኮሜንት ላይ ያስቀምጡልን። አብዛኞቻችን ስናድግ በቪላ ቤት በግቢ ቤት ውስጥ ነው ያደግነው። ነገር ግን አሁን ላይ ሞር ይሄኛው ቻንስ የተገኘ አይደለም። ምክንያቱም እጅግ በጣም ኮስቲ ስለሆነ ለዚህ ቆንጆ መፍትሄ ይዘንላችሁ መጥተናል። 20 ሺህ ካሬ ላይ ያረፈ የራሱ ግቢ ያለው ቪላ ስታንዳርድ የሆኑ አፓርትመንት ቤቶችን ይዘንላችሁ መጥተናል። ምንድነው በግቢ ውስጥ ደግሞ ለመኖር የሚያስፈልጉ እያንዳንዱ አሚኒቲዎች ሙሉ በሙሉ ተሟልተውለታል። ትራዲሽናል ኪችን ብትሉ፣ ኦፕን ኪችን ብትሉ በቤት ውስጥ ከዛ በተጨማሪ ደግሞ ለደስታ ለሀዘን የሚያገለግሉ በጣም ትልቅ የራሳቸው ኪችን ያላቸው ቴራሶች አሉ። የልጆች መጫወቻ፣ ማቆያ፣ ጂም እና ስፓ፣ የመሮጫ ትራክ፣ የዋና ገንዳ እነዚህን የመሳሰሉትን በአንድ ግቢ ውስጥ እዛው ላይ ማግኘት የምትችሉበት ቆንጆ ሳይት ይዘንላችሁ መጥተናል። ሳይቱ የሚገኘው ወሎ ሰፈር ከወንጌላዊት ህንጻ ፊት ለፊት ነው። ስለዚህ መሀል ከተማ ላይ በጣም ግዙፍና ቅንጡ የመኖሪያ መንደር እየገነባን ያለ ነው። ለበለጠ መረጃ እንዲሁም ይህንን ሳይቱን ለመጎብኘት ስክሪን ላይ ባለው ስልክ ቁጥር ይደውሉልን።